ሰላም ሰላም እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ህብረተሰባችንን በከፍተኛ ሁኔታ እያጠቃ ያለው እንግዲህ የአጥንት መሳሳት ወይንም ኦስቲዮፖሮሲስ ስለሚባለው ነገር ምንድን ነው መንስኤው፣ መፍትሄውስ ምንድን ናቸው የሚለውን ነገር እንግዲህ አጠር አድርጌ ለማቅረብ ሞክራለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ትምህርቱ የአጥንት መሳሳት ምንድን ነው የሚለውን ነገር ዲፋይን አድርገን መንስኤዎቹ ላይ እና መፍትሄዎቹ ላይ እንነጋገራለን። የመጀመሪያው እንግዲህ የአጥንት መሳሳት ወይንም ኦስቲዮፖሮሲስ የምንለው እንግዲህ የአጥንት ጥንካሬ የማዕድን ክምችት ወይንም ቦን ሚነራል ዴንሲቲ የምንለው በከፍተኛ ሁኔታ በሚቀንስበት ጊዜ አጥንቶቻችን ደካማ ያደርጋቸዋል እና በቀላሉ እንዲሰበሩ ሊያደርጋቸው ይችላል። እንግዲህ በተለምዶ ዝምተኛው ህመም እንለዋለን። ምክንያቱም አብዛኛውን ጊዜ ምንም ምልክት ሳያሳይ አጥንታችን እስኪሰበር ድረስ ምንም አይነት ምልክት ስለማያሳይ ዝምተኛው ህመም እንለዋለን ማለት ነው። እንግዲህ የአጥንት መሳሳት እንግዲህ የተለያየ መንስኤዎች ያላቸው እንግዲህ የመጀመሪያው እድሜና ጾታቸው ከ65 ዓመት በላይ የሆኑ ሴቶች እህቶቻችንና ሌላኛው ደግሞ ከ70 ዓመት በላይ የሆኑ ወንዶች በከፍተኛ ሁኔታ ለአጥንት መሳሳት ሊጋለጡ ይችላል። እንግዲህ ሴቶች በተለይም ከማረጥ ጋር ወይንም ከሜኖፖዝ በተያያዘ የኤስትሮጂን መጠን ስለሚቀንስ አጥንቶቻቸው ሊሳሳ ይችላል። ሌላኛው ደግሞ ወንዶች ደግሞ እድሜያቸው ከፍ እያለ በመጣ ቁጥር የቴስቴስትሮን መጠን እየቀነሰ ስለሚመጣ ለአጥንት መሳሳት ተጋላጭ ሊሆኑ ይችላሉ ማለት ነው። እንግዲህ ሌላኛው ለአጥንት መሳሳት የሆኑት እንግዲህ የሆርሞናል ለውጦች ናቸው። እንግዲህ ከፍተኛ የሆነ የታይሮይድ ሆርሞን፣ የኤስትሮጂን ሆርሞን፣ የቴስቴስትሮን ሆርሞን በከፍተኛ ሁኔታ ስለሚቀንስ ለአጥንት መሳሳት ልንጋለጥ እንችላለን። ሌላኛው ለአጥንት መሳሳት እንግዲህ መንስኤ ከሚባል ውስጥ እንግዲህ የአመጋገብ ሁኔታችን ነው። እንግዲህ በቂ ካልሽየም፣ ቫይታሚን ዲ፣ ዚንክ፣ ማግኒዥየም የማንጠቀም ከሆነ ለአጥንት መሳሳት ወይንም ለኦስቲዮፖሮሲስ ተጋላጭ ልንሆን እንችላለን። ሌላኛው የአኗኗር ዘይቤ ነው። እንግዲህ የሰውነት እንቅስቃሴ ያለመስራት፣ ሲጋራ ማጨስ፣ አልኮል መጠጣትና ቡና ለአጥንት መሳሳት ምክንያት ሊሆኑ ይችላሉ። ሌላኛው ለአጥንት መሳሳት መንስኤ ከሚባሉት ውስጥ እንግዲህ አንደኛው መድኃኒቶችና የጤና ሁኔታዎች ናቸው። እንግዲህ የህመም ሁኔታ ምንድነው? ሮማታይድ አርትራይተስ የሚባል አለ። እንግዲህ ይሄ እና ለሚጥል በሽታ የሚሰጡ መድኃኒቶች እንግዲህ አንዱ ለአጥንት መሳሳት መንስኤ ሊሆን ይችላል ማለት ነው። ሌላኛው የቤተሰብ ታሪክ ነው። እንግዲህ በዘር ከቤተሰቦቻችን ውስጥ እንግዲህ የአጥንት መሳሳት ችግር ያለበት ካለ እንግዲህ እኛም የመጋለጥ እድላችን ከፍተኛ ሊሆን ይችላል። ሌላ ለአጥንት መሳሳት መንስኤ ከሚባሉት ውስጥ እንግዲህ የሰውነት ክብደት መጨመር ነው። እንግዲህ በጣም ከፍተኛ የሆነ የሰውነት ክብደት ያላቸው ሰዎች ለአጥንት መሳሳት ሊጋለጡ ይችላሉ እና ፍራክቸርም ሊያጋጥማቸው ይችላል ማለት ነው። ሶስተኛው የአጥንት መሳሳት ምልክቶች ምንድን ናቸው ነው የሚለው እንግዲህ አንደኛ እንግዲህ መጀመሪያ ላይ ምንም አይነት ምልክት የለውም። አብዛኛውን ጊዜ አጥንት ሲሰበር ወይንም ሲፈጠር የሚከሰት ከባድ ህመም አለ። በፊት ምንም ምልክት አይሰማንም። እንግዲህ የአጥንት ስብራት በቀላሉ የሚሆነው በዳሌ በአከርካሪ አጥንትና በእጃችን አካባቢ ላይ ፍራክቸር ሊኖር ይችላል። ያ የሚፈጥረው ከፍተኛ የሆነ የህመም ስሜት ይኖራል። የአጥንት መሳሳት እንግዲህ ምርመራዎች አሉት። እንግዲህ የመጀመሪያውና ዋነኛው ምርመራው ምንድን ነው? ዴክሳ ምርመራ የሚባል አለ። ይሄ ዱዋል ኢነርጂ ኤክስሬ የሚባል አለ። ይሄ እንግዲህ የአጥንታችንን ዴንሲቲ ወይንም ይሄ ጥግግነት የሚለካልን መሳሪያ ነው። እንግዲህ ይሄ በጣም ምርጥ የሆነ የመሳሪያ አይነት ነው። እንግዲህ በተለይ የዳሌ የአከርካሪ አጥንትና የሰዓት ማሰሪያ ወይንም የሬስት አካባቢ ላይ እነዚህ ላይ ያሉትን አጥንቶች ሳስተዋል አልሳሱም የሚለውን ነገር ዲቴክት ሊያደርግልናል። ሌላኛው ደግሞ የደምና የሽንት ምርመራዎች አሉ። እነዚህ ምርመራዎች እንግዲህ የካልሽየም፣ የቫይታሚን ዲ እና የሌሎች ማዕድናት በሰውነታችን ቀንሰዋል አልቀነሱም የሚለውን ነገር ለመመርመር የምንጠቀምበት ነው። እንግዲህ ሌላው ደግሞ እንደ ምርመራ የምናየው እንግዲህ የጤና ታሪክ ነው። እንግዲህ እና የአኗኗር ዘይቤያችን ምንድን ነው የሚለውን የቤተሰብ ታሪክ አለ ወይ ከዚህ በፊት የሚለውን ነገር እነዚህን ሁሉ አንድ ላይ
አሰባስበን እንግዲህ ወደ ትሪትመንቱ መሄድ እንችላለን ማለት ነው። አምስተኛው የአጥንት መሳሳት መከላከያ መንገድና ሕክምናው ምንድን ነው የሚለውን ነው። የአጥንት መሳሳትን ለመከላከል እንግዲህ የምንጠቀማቸው የተለያዩ የመከላከያ ዘዴዎች አሉ። አንደኛ የአኗኗር ዘይቤያችንን መለወጥ ይኖርብናል። በቂ ካልሽየም እና ቫይታሚን ዲ መውሰድ አለብን። በቀን ቢያንስ ከ1000 እስከ 1200 ሚሊግራም ካልሽየም መጠቀም ይኖርብናል። ሌላኛው ደግሞ ከ600 እስከ 800 ኢንተርናሽናል ዩኒት ቫይታሚን ዲ መውሰድ ይኖርብናል። እንግዲህ እነዚህን ለማግኘት አብዛኛውን ጊዜ የምንጠቀመው ወተት፣ የብርቱካን ጭማቂ፣ አሳ እነዚህን ነገሮች ቢያንስ አለፍ አለፍ እያልን መጠቀም ይኖርብናል ማለት ነው። ሌላኛው መደበኛ የአካል እንቅስቃሴ መስራት ይኖርብናል። ምክንያቱም የአጥንት ጥንካሬን ለመጨመር። ሌላኛው ጤናማ የሰውነት ክብደት መኖር አለበት። በጣም ኤክስትሪም የሆነ ውፍረት አያስፈልግም። ሌላኛው የመከላከያ ዘዴ እንግዲህ ጉዳት የሚያስከትሉ ልማዶችን ማስወገድ ይኖርብናል። ለምሳሌ ሲጋራ ማጨስ፣ አልኮል መጠጣትና በጣም የበዛ የጨው አጠቃቀማችንን ማስወገድ ይኖርብናል። እንግዲህ ሕክምና እና መፍትሄው ምንድን ነው? እነዚህን ሁሉ መከላከያ ዘዴዎችን ከተጠቀምን በኋላ ይሄ ነገር አንዴ ሀፕን ካደረገ ምንድን ነው የምንወስደው ትሪትመንት የሚለውን ነገር ደግሞ አሁን እነግራችኋለሁ። እንግዲህ የመጀመሪያው እንግዲህ መድኃኒቶች አሉ ለዚህ ለኦስቲዮፖሮሲስ ወይንም ለአጥንት መሳሳት የሚወሰዱ መድኃኒቶች አሉ። የመጀመሪያው ባይፎስፎኔት የሚባል አለ። እንግዲህ ይሄም ባይፎስፎኔት እንግዲህ አብዛኛውን ጊዜ የሚታዘዝ መድኃኒት ነው ለአጥንት መሳሳት። ሌላኛው ትሪትመንት ምንድን ነው? ሆርሞናል ሪፕሌስመንት የሚባል ቴራፒ አለ። እንግዲህ እነዛ አብዛኛውን ጊዜ ሴቶች ላይ የሚፈጠረው የኤስትሮጂን ማጠን ነው። ወንዶች ላይ ደግሞ የቴስቴሮን እጥረት ስለሆነ እነዚህን ሆርሞኖች ሪፕሌስ በማድረግ የአጥንት መሳሳትን መከላከል እንችላለን። ሌላኛው ዘዴ ምንድን ነው? ኤርሊ ማለት አደጋው ከመፈጠሩ በፊት የዴክሳ ምርመራ በማድረግ ምን ማድረግ አለብን? ቀድመን መከላከል እንችላለን ማለት ነው። የአጥንት መሳሳትን ለመከላከል ዋና ዋና እንደ ምክር አድርገን ወይንም እንደ ማጠቃለያ የምናደርገው ምንድን ነው? አንደኛ የአኗኗር ዘይቤ ለውጦችን ማድረግ ይኖርብናል። የአካል እንቅስቃሴ ማድረግ ይኖርብናል። በቂ የሆነ የካልሽየም መጠቀም ይኖርብናል። ወተት መጠጣት ሊኖርብን ይችላል። ቫይታሚን ዲ መጠቀም ይኖርብናል። ሌላኛው ደግሞ ይሄ ጎጂ ልማዳዊ ድርጊቶች የሚባሉ ሲጋራ ማጨስ፣ አልኮል መጠጣት እነዚህን በመቀነስ ብቻ የአጥንት መሳሳትን መከላከል እንችላለን ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።